ስልካችሁ ብር የቆረጠባችሁ ተቸግሯችኋል? እንግዲያው ዛሬ ቴሌ ጥሩ መፍትሄ ይዞልን መጥቷል። እንዴት አድርጋችሁ እንደምታስቆሙ አሳያችኋለሁ። በመጀመሪያ ይህን ቪዲዮ ላይክ በማድረግ ጀምሩት። ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዳትረሱ። መጀመሪያ የመደወያ አፕሊኬሽናችሁን ትነኩና ኮከብ 900 መሰላል ብላችሁ ትደውላላችሁ። ከዛ ኢትዮ ቴሌሲም ትመርጡና ኦኬ ትላላችሁ። ከዛ እንደዚህ አይነት ዝርዝር ያመጣላችኋል ማለት ነው። የመጀመሪያው የምዝገባ ዝርዝር ምን እንደተመዘገባችሁ ለማየት ከፈለጋችሁ አንድ ቁጥሩን፣ ከዚህ ሁሉ ደግሞ 3 ቁጥሩን ሁሉንም ለማቋረጥ የሚለውን 3 ቁጥሩን አስገብታችሁ አላችሁ ማለት ነው። ከዛ የተመዘገባችሁበት ሁሉ ነገር ይቋረጣል ማለት ነው። ብር የሚቆርጥባችሁ ነገር ሁሉም ነገር ያቆማል ማለት ነው። ከዚህ በኋላ ፓኬጅም ሲታስሩ ያለው ሂሳብ አነስተኛ ነው አይላችሁም። እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። እናንተ ደግሞ ለራሳችሁ ብቻ ተጠቅማችሁ ዝም አትበሉ። ለሌሎች ሰዎችም እንዲዳረስ ላይክ እና ሼር እና ኮሜንት መጻፍ እንዳትረሱ። ቪዲዮውን በሙሉ ስለተመለከታችሁ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ደግሞ ያላችሁን ጥያቄ የፈለጋችሁትን ጥያቄ ጠይቁኝ እመልሳለሁ። ብቻ ስለ ስልክ ይሁን። ቻው